ተወልጄ ያደግኩት ጅማ ነው። ወለጋ የሄድኩበት ምክንያት የተደራጁ ነፍሰ ገዳዮች እኔንና ለማን ለመግደል በሚገባ መዘጋጀታቸውን በበቂ መረጃና ማስረጃ በመረጋገጡ ነው። ይህ መረጃ እያለ ወለጋ በመሄድ በሞት አላስፈላጊ መስዋዕትነት ነው። ሲቀጥል ወለጋ ሄጄ በሞት ለኦሮሞ አንድነት ከባድ ችግር ይፈጥራል። ወለጋና ጅማ መካከል፣ ወለጋና ባሌ መካከል፣ ወለጋና ሸዋ መካከል በአንድነቱ ላይ ክፍፍልና ጥርጣሬን ይፈጥራል። ሌላ ክልል ላይ በሞት የኦሮሞ አንድነት ላይ ምንም አይነት ችግር አይፈጥርም። በአንድነት ትግሉን ይቀጥላሉ። በፍጹም መሞትን አልፈራም። የኔን መሞት በኦሮሞ ህዝብ አንድነት ላይ ምንም አይነት ችግር አይፈጥርም ካላችሁ ግን ነገውኑ ሄዳለሁ። እኔ ወለጋ ሄጄ በሞት ጅማ ዝም አይልም። ይሄኛውን የአብይ አህመድን ንግግር የሰሙ ሰዎች እንደ አዲስ ሲገረሙ፣ በከፋፋይና ግጭት ቀስቃሽ ንግግራቸው ሲቆጡም ተስተውለዋል። እንዲያም ሆኖ እኒህ ጠቅላይ ሚኒስትር እመረዋለሁ የሚሉትን ህዝብ አለው የሚሉትን ታሪካዊ ቁርሾና ቂም እየፈለጉ እንዲህ ሲናገሩ የመጀመሪያቸው አይደለም። ስልጣን ላይ እስካሉ ድረስም ይህንን ይተውታል ተብሎም አይገመትምና የመጨረሻቸው አይሆንም። የስልጣናቸው ምስ ደም ማፍሰስና ጥላቻ መቀስቀስ ነውና ጎንደርን ሳለማ ጎጃም ተመቀኘኝ ያለው አንደበታቸው ወለጋ ሄጄ ብገደል ጅማ ዝም አይልም ሲል ተሰምቷልና አንድን መንግስት ሰራተኛ እንዴት ታምነዋለህ? እሱ እኮ ወለጋ ነው እያሉ ሲናገሩ ያዳመጧቸው የቀድሞ ሚኒስትር በአደባባይ መስክረዋልና ኦሮሞን ከፊንፊኔ ያባረረው ቅኝ ገዢው ኃይል ነው በማለት በኦቤን የተናገሩት የአፋን ኦሮሞ ማብራሪያ ዛሬም በሰነድነት አለና እሳቸው ይህንን አያቆሙም። አዲስ አበባ ኦሮሞ ጠል ነው ሲሉም ሆነ መንግስት የተነካ ያለ ኦሮሞ ወደ አዲስ አበባ እየተመመ ነበር ብለው ሲናገሩ ዓላማቸው እልቂትን መፍጠር እንደነበር ሽሽግ አልነበረም። የሃይማኖት ተኮር ጥቃትን አቁሙ ብለው የወሎ አባቶች ሲጠይቋቸው እናንተ ሰዎች በቦሩ ሜዳ ዘመን ጀምሮ ሙስሊምና ኦርቶዶክስ ሲገዳደል ነበር በማለት ጸባችሁ ከኔ ሳይሆን ከትግራይ ጋር ነው የሚል ይዘት ያለው መልእክታቸው አሁንም በኢቲቪና ፋና ድረገጾች ላይ እንደተቀመጠ ነው። አሁንም የዚያኑ የቁርሾና የግጭት ጠመቃቸውን ይዘው ጎጃም ገብተው ወጥተዋል። በህዝቦች መካከል ግጭትና አለመተማመንን መፍጠር እንዲሁም የተፈጠረውን አለመግባባት ማባባስ የሚወዱት ነገር ብቻ ሳይሆን 8 ዓመታት ያሰነበታቸው ስልት ነው። ጎጃምና ጎንደር ለግድያ የሚፈላለግ፣ ጎንደርና ትግራይ እሳት የማይጫጫር፣ ጅማና ወለጋ አንዱ ሌላውን ለማጥፋት የሚጋበዝ፣ ወላይታና ሲዳማ ከመገዳደል ውጭ ባህል የሌለው አድርገው የሚናገሩት ተደብቀው ሳይሆን በፓርላማ ነው። ትናንትም ጎጃም ሆይ በአፄ ዮሐንስ ዘመን ብዙ ዋጋ ከፍልሃል እኮ የሚለውን ቁስል ማከክ ያስፈለጋቸው ለምንድን ነው የሚለው ሰው ካልተጠላላና ታሪካዊ ቁርሾውን ፈልጎ የጎንዮሽ ግጭቱን ካላስቀጠለ እኔ ላይ ትብብር ይበረክታል የሚል ብቻ አይደለም። ነገሩን ዘርዘር አድርጎ መረዳት የአብይ አህመድን የሴራ ካራ ለማስጣል ይረዳል። ጠቅላይ ሚኒስትሩ ጊዜ ገንዘብና ሰው አብዝተው በሚመድቡበት የሴራና የግጭት ጠመቃ ስራቸው የአስከሬን ብሔር ሳይቀር ዘርዝረው ለመናገር የማይጸየፉ መሆናቸውን አሳይተዋል። ያስገደሏቸውን ሰዎች አስከሬናቸውን በብሔርና በሃይማኖት እየዘረዘሩ የገለጹት እኒሁ ጠቅላይ ሚኒስትር የኢትዮጵያ ብዙ ብሔሮች ለማፈር ሆነውላቸው እሳት እያቀጣጠሉባቸው ቀጥለዋል። በአሁኑ ወቅት የአማራ ፋኖ ብሔራዊ ንቅናቄ የሚያካሂደው የትጥቅና የፖለቲካ ትግል አብይ አህመድን በአማራ ክልል ውስጥ የተጠሉ የተወገዙ ማስደረግ ችሏል። እንዲያ ሳር ቅጠሉ እያጨበጨበ የተቀበላቸውን ጠቅላይ ሚኒስትር ነፍሰ ገዳይ ብቻ ሳይሆኑ ጨካኝም ብቻ ሳይሆኑ ገድለው አስከሬን የማይሰጡ የዘመኑ መላኩ ተፈራ መሆናቸውን የነ ናሁሰናይ አንዳርጌን እናት በማስለቀስ አሳይተዋልና ይህንን አረጋግጧል። በአሁኑ ወቅት በአማራ ክልል በነተመስገን ጥሩነህና አረጋ ከበደ ቤት ካልሆነ በቀር አብይ አህመድ አሊና ብልጽግናቸው በበጎ የሚነሳበት ሁኔታ የለም። ይህንን ፖለቲካዊ ድል እየመራ ነው የሚባልለት የአማራ ፋኖ ብሔራዊ ንቅናቄ የበላይ መሪዎች መካከል አብዛኞቹ የጎጃም ልጆች ናቸው ብሎ ያመነው የአብይ አህመድ አእምሮ ይህ ጎጃም መር የአማራ ኃይል ደግሞ ከትግራይ ጋር ከተባበረ አንድ ሐሙስም የሚሰነብት ስልጣን እንደሌላቸው አሳውቋቸዋል። እናም እናንተ ጎጃሞች ሆይ የትግራይ ተወላጁ አፄ ዮሐንስ ያደረጋችሁን ረስተው ልጆቻችሁ ከዘንድሮቹ የትግራይ ኃይሎች ጋር እየተባበሩ ነው በማለት ወደ ጎን መጣላት ሲገባቸው እንዴት እኔ ጋር ይዋጋሉ? እንዴትስ ለእነዚህ የፋኖ ኃይሎች እናንተ ደጀን ትሆናላችሁ? እያሉ የአፄ ዮሐንስን ታሪክ ያነሳሉ። ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም።
እዚህ ጋር ልብ እንበል። ምንም እንኳን አፄ ዮሐንስንና ጣሊያንን አብረው የጠሩበት ምክንያት እኒያ ከትግራይ የበቀሉ ንጉሥ ለጎጃም እንደ ጣሊያን ፋሽስት ነበሩ፣ ልጆቻችሁ ያበሩት ከእነሱ ጋር ነው ለማለት ቢሆንም ቀጥለው የተናገሩት ጉዳይም በዋዛ የሚታለፍ መሆን አይችልም። ከጣሊያን ጋር የተደረገውም የነበላይ ዘለቀ ተጋድሎ ጥቅም ያልተገኘበት ኪሳራ ነው ብለው ገልጸውታል። ግዴለዎትም እንደ እርሶ ዕድሜው ሁሉ ለአረቡም ለጥቁሩም ተላላኪ ላለመሆን ቅኝ ገዢዎችን ለመፋለም የተደረገን ተጋድሎ አክሳሪ አይበሉት። ያ ትውልድ እንደ እርሶ ያለን ከፋፋይና ገዳይ ወራሪ ኃይል በደሙና በአካሉ ቆርጦና አንቆራጦ ያባረረበት ነው ብሎ የሚመልስላቸው ደፋር በዚያች በደብረ ማርቆሷ መድረክ ላይ አልነበረም። እናም ጎጃም ሲቆርጥ ጣሊያንን እስከ ሮማ ድረስ እንደሚያባረረው ሁሉ የአንድ መሐመድ ቢን ዛይድ ተላላኪን እንዲሁ ማድረግ የሚሳነው አይደለም። ጣሊያንን በመጣበት መመለስ ኪሳራና ጥቅም አልባ ሳይሆን በደም የተጻፈ ገድል ነው ማለት አልተቻለም። ሆኖም የጣሊያኑን ጉዳይ ያነሱት ቀድመው ለጠቀሱት የአፄ ዮሐንስ ጉዳይ ማያያዣ ለማድረግና የትግራይን ሰው በጠቅላላ ልክ እንደ ግራዚያኒ ነው ለማለት መሆኑን ያልተረዳ ሰው 8 ዓመት ሲገድሉና ሲዋሹ አብይ አህመድ ያልገቡት ሰው መሆን አለበት። ካልሆነም የጎጃም ሕዝብ ሆይ ከኔ ጋር ካልተሰለፍክ እንደ ጣሊያን ሆንብሃለሁ እያሉት ነው። ደጋግመው በንግግራቸው ላይ የጠቀሱት ወለጋንና ወሎን ሲያገናኝ የነበረ ደብረ ማርቆስ ዛሬ እንዴት ይነሳብኛል የሚለውን ነው። በዚሁ ንግግራቸው ላይ ቢያንስ 3 ጊዜ ጎጃምን ወለጋና ወሎን የሚያገናኝ ብለውታል። ጎጃም የሚያገናኘው ወለጋንና ወሎን ብቻ ባይሆንም ጠቅላይ ሚኒስትሩ እያሉ ያሉት እንዴት እኔ ኦሮሞ እያለሁ ጎጃም ለኦሮሞ እንደሚቀርብም እየታወቀ ስለምን ትግራይ ድረስ ሄዳችሁ የእኔን መንግሥት ልጆቻችሁ እንደወጉ ፈቀዳችሁ ለማለት መሆኑን መገንዘብ የአብይን የጥፋት ፖለቲካ መረዳት ብቻውን በቂ ነው። ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን፣ ሰውን ስታስተሳስር፣ እድገት ስታሳልጥ መኖሯ የማይታበል ሐቅ ነው። ይህንን ሐቅ ማስቀጠል አቅቶን በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። ደብረ ማርቆስ ወለጋንና ወሎን ማገናኘት ሲገባት እኔን የሚታገሉ ሰዎች እንዲፈጠሩ ምክንያት ሆነች የሚለው ገለጻ አብይ አህመድ በተለመደው የሴራ መንገዳቸው ያመጡት ጉዳይ ነው። እንዴት የሚለውን እናብራራው። ዛሬም ወለጋና ወሎ እንዳይገናኙ ደብረ ማርቆስም ሆነች ጎጃም እንቅፋት አልሆኑም። በደርግ ዘመን ወለጋ ተወስዶ የሰፈሩ ወሎዮችን የሚጨፈጭፈው የአብይ አህመድና የሽመልስ አብዲሳ ኮሬ ነገኛ እንጂ የጎጃምና የአካባቢው ሕዝብ አይደለም። የወሎ አማሮችን ከወለጋ ነቅሎ ያባረረው የደብረ ማርቆስ ሕዝብ አሊያም የቢቸና ገበሬ ሳይሆን የነ አራርሳ መርዳሳ ጋቸና ሲርና ነው። ከጎጃም ወደ ወሎ የሚወስደውን በቀደመው መንግሥት ዘመን የተሠራውን መንገድ ለ1 ዓመት ተኩል የዘጋጋው የመሐመድ ተሰማ የአብይ አህመድ ጦር እንጂ የመርጦ ለማርያም ቄስ አይደለም። እውነታዊ መሆኑ ባይሰወርም ለስውር ሴራቸው ሲሉ ግን አብይ አህመድ ሽፍታ ደባቂ፣ የሽፍታ ደጀን የሚሉት የጎጃም ሕዝብ ከትግራይ ከመወዳጀት ይልቅ እሳቸው የኦሮሞ መንግሥት ከሚሉትና ደብረ ማርቆስ ላይ ወለጋ እያሉ ደጋግመው ከጠሩት አገዛዝ ጋር መሰለፍ እንደሚገባው ለማስጠንቀቅ ሞክረዋል። የጎጃም ሕዝብ ሆይ ልጆች የሚዋጉት የወለጋን መንግሥት መሆኑን እወቅ። ከወሎ ጋር እያገናኘህ ተገዛ፣ ካልሆነ ግን አጠገብህ ያለው የወለጋ ሕዝብ በዝምታ እንደማይመለከትህ እወቅ። ደብረ ማርቆስ ሆይ ጎጃምን ወሎና ወለጋን ማገናኘትህን ትተህ ብዙ በደል ካደረሱብህ የአፄ ዮሐንስ ልጆች ጋር ግንባር መግጠምህ ተገቢ እንዳልሆነ እወቅ እያሉ የሚናገሩት አብይ ቢሮ ሲገቡ ደግሞ ወለጋ እኮ ለመንግሥት ኃላፊነት አይታመንም፣ ጎጃም እኮ ለጎንደር ሪዞርት ስገነባ የሚመቀኘኝ ነው እያሉ የሚናገሩ ናቸው። ውጭ ጉዳይ እየሰራው እያለ ሰው አምባሳደር የሚሆን የተለያየ ኃላፊነት ምናምን አብረን እንነጋገራለን። በአጋጣሚ አንድ ሰው እኔ በስራው በጣም ጥሩ የሆነ ሰው ነው፣ በእኔ ያረዳድ ማለት ታምነዋለህ ወይ አለኝ። አዎ በስራው ነው የማውቀው፣ ሌላ ግንኙነት የለንም። በስራው በጣም ጥሩ ስራ ነው። ውጭ ጉዳይ ውስጥ አሉ ከሚባሉት ሰዎች አንዱ ነው። ጥሩ ዲፕሎማት ነው። ይሄ ሰው አለ ብዬ እሱ እኮ ወለጋ ነው አለኝ። የወለጋን ሰው እንዴት ታምናለህ? የወለጋን ሰው እንዴት ታምናለህ የሚሉ ጠቅላይ ሚኒስትር ናቸው። እንግዲህ ወለጋንና ወሎን የሚያገናኝን ጎጃም እያሉ የሚናገሩት ሴረኛ ንግግራቸውን ለመረመረ ሁሉ የማይሰወረው ነጥብም ያለው እዚህ ጋር ነው። የወለጋ ሕዝብ ሆይ ጎረቤትህ ጎጃም ከአንተ ይልቅ ሩቅ ተጉዞ ትግራይ የአፄ ዮሐንስን ልጆች እየተወዳጀ ነውና
በአይነ ቁራኛ ተከታተለው ለማለትም ጭምር ያለም የሚሆነው ይኸው የጠቅላይ ሚኒስትሩ ንግግር ከዚህ በፊት መንግስት የተነካ ብሎ ከኦሮሚያ ቡራዩና ለገጣፎ ወጣትና አርሶ አደር ወደ አዲስ አበባ እየተመመ ነው ብለው እንደነበር በማስታወስ ነው። ይህንን ነጥብ ወደ ኋላ መለስ አድርጎ ያገናኘ ሰው ጠቅላይ ሚኒስትሩ ስለ ወለጋና ጎጃም ጉርብትና እንዲሁም ስለ አፄ ዮሐንስ በደል ሲያነሱ ምንም እያሰቡ እንደሆነ መረዳት አይሳነውም። የወለጋን ሰው እንዴት ታምናለህ የሚሉት እኒሁ ጠቅላይ ሚኒስትር ወለጋ ብሄድ ይገድለኛል፣ ያኔ ጅማ ይነሳልኛል በማለት እንዲሁ የመገዳደያ አጀንዳ ሲያቀርቡ ነበር። አብይ በዞንና በቀበሌ ደረጃ ጸብና ክፍፍል ሲያከፋፍሉ እንዲህ ያሉ ናቸው። ደብረ ማርቆስ ላይ ቆመው ስለ ወለጋና ወሎ ሲናገሩ ስለ አፄ ዮሐንስ ዘመን አንስተውም የቂም ድር ሲጎለጉሉ ለጎጃም በመቆርቆር ሳይሆን ማህበረሰቡ ሰላምም ጎረቤትም ወዳጅም እንዳይኖረው ለማድረግ ነው። ወለጋ ሆይ ጎረቤቶች ጎጃሞች መንግስትህን ሊጥሉብህ ከአፄ ዮሐንስ ልጆች ጋር ትብብር እያደረጉ ነውና ዝም እንዳትል፣ የጎጃም ህዝብ ሆይ ልጆችህ ከትግራይ ከአፄ ዮሐንስ ልጆች ጋር ሲወዳጁ ዝም አትበል፣ የደረሰብህን ረሳ ሆይ እያሉ ወዳጅም ጎረቤትም የማሳጣት ፖለቲካ መሆኑ ነው። ወለጋን የማይታመንና ለኦሮሞ አንድነት ጸር አድርገው የተናገሩት አብይ ወሎንና ወለጋን የሚያገናኝ የሚሉትን ጎጃምን ደግሞ ለጎንደር ልማት ልስሰራለት የሚመቀኘኝ ነው ይሉና ጎርጎራን ስሰራ እንዴት ጎንደር ላይ ይገነባል ብሎ የተቆጣኝ እኮ ጎጃሜ እንጂ ኦሮሞ አይደለም የሚል መልእክታቸውን ይናገራሉ።